ወራህመቱላሂ ወበረካቱ። ልጆች እንዴት አደራችሁ? ዛሬ ደግሞ ማስታወሳችሁ እንድትጠነቀቁት ዘንድ ስለ ውሸት ነው። ውሸት በአሁኑ ሰዓት ቀላል አድርገን እያየነው በቀልድም ቢሆን የምንዋሸው ውሸት አለና ለቀልድም ቢሆን መዋሸት አይቻልም እና ለሰዎችን ለማሳቅ ብለን የምንዋሻዋለን። ሌሎችም ነገራቶች አሉ ከነገራቶች ለማምለጥ ብለን የምንላቸው ነገራቶች አሉና እነዚህን ነገራቶች እንድንጠነቀቅ ይህ ሐዲስ ያስገነዝበናል እና እስከ መጨረሻው አዳምጡ። የዘገቡት ሐዲስን አብዱላህ ብን መስዑድ ረዲየላሁ ዐንሁ ናቸው። አነ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃል ያላህ መልእክተኛ እንደዚህ አሉ፣ ኢያኩም ወልከዚብ ውሸትን አደራችሁ፣ ውሸትን ተጠንቀቁ። ኢያኩም ማለት ተጠንቀቁ እንደማለት ነው። ፈኢነል ከዚበ ውሸት እኮ የህዲ ኢለናር ማነው ኢለል ፉጁር ወደ አመፅ ይመራን። አንድ ሰው የሚዋሽ ከሆነ አመፀኛ ይሆናል ነው። ወኢነል ፉጁራ ፉጁር ደግሞ የአመፅ ደግሞ የህዲ ኢለናር ወደ እሳት ይመራን። የህዲ ይመራን ኢለናር ወደ እሳት ይመራን። ወማ የዛሉ ረጁሉ አንድ ሰው እኮ አይቆጠብም የክዚቡ እየዋሸ ማለት ነው። አይቆጠብም ከእንደዚህ አይነት ነገር። ወየተሒራ አልከዚበ እንደዚሁም ደግሞ ውሸቱን አይደጋግመውም ወይም ደግሞ በዛ ነገር ላይ አይቆይበትም። ሐታ ዩክተቡ እስከሚጻፍ ድረስ ዐንደላህ አላህ ሱብሓነሁ ወተዓላ ዘንድ ከዛባ ውሸታም ተብሎ እስከሚጻፍ ድረስ። ሙተፈቁን ዐለይሂ ቡኻሪና ሙስሊም የተዘገቡት ሐዲስ ነው እና በጣም አስከፊ የሆነ ነገር ነው። አንደኛው እሳት ውስጥ እንድንገባ የሚያደርገን ነገር ነው። ሰው ልጅ አንድ ጣቱን እንኳን የሞቀ ውሃ ሲያቃጥለው ምን ያክል ከባድ እንደሆነ ታውቃላችሁ። ግን የጀሃነም እሳት የአላህ መልእክተኛ እንደነገሩን ከዚህ ከዱንያው እሳት 70 እጥፍ ይበልጣል ብለዋል እና ጀሃነም በጣም አስከፊ የሆነ ነው። ዱንያ ምንም አይነት ኒዕማ ላይ ኑረን ራሱ ጀሃነም የተወሰነ ነገር ከነካን የዱንያ ኒዕማ የምንረሳበት እስከሚሆን ድረስ ጀሃነም አስከፊ መሆኑን ያላህ መልእክተኛ አላህ ሱብሓነሁ ወተዓላ በተከበረው ቃሉ ነግረውናልና ጀሃነምን ልንጠነቀቅ ይገባን። አላህ ሱብሓነሁ ወተዓላ ልንፈራ ይገባን። ከውሸት ከሐሜት ከእንደዚህ አይነት በቃ ከቆሻሻ ነገራቶች ልንርቅ ይገባንና እነዚህ ውሸት የሚባለው ነገር በጣም አስከፊ ነው። አላህ ቁርአን ላይም ሐዲስ ላይም በጣም ብዙ ቦታዎች ተከልክሏል። ግን እንደ ናሙና ነው ዛሬ ይህንን ሐዲስ ያስታወስኳችሁ ማለት ነው። በምችሉት አቅም ራሳችሁን ከሳት ጠብቁ። እንደገና አላህ ዘንድ ውሸታም ብሎ መጻፍ ምን ያክል ከባድ ነው። እንግዲህ መላኢካዎች ዘንድ አላህ ዘንድ ውሸት